ሰላም ተማሪዎች እንዴት ከረማችሁ እንዴት ሰነበታችሁ ተስፋ ማርያም ነኝ ካለፈው የቀጠለውን የ12ኛ ክፍልን እንዴት እናልፋል የሚለው ወይም ደግሞ how to tackle the grade 12 university entrance exam የሚለውን በጋራ የምንከታተል ይሆናል ማለት ነው። ዛሬ ደግሞ ምን ይዘን ለመጣል ካላችሁ ወርድ ኦርደሮችን ወይም ደግሞ ሴንቴንስ ኮንስትራክሽን ላይ ዲፔንድ ያደረገ የጥያቄ ፎርማቶችን ይዤላችሁ መጥቻለሁ ማለት ነው። ይሄ እነዚህ ጥያቄዎች በብዛት ከ5 እስከ 7 ወይም ደግሞ ከ5 እስከ 10 አይነት ብዛት ይዘው የምናገኛቸውና በተደጋጋሚ የሚመጡ ሆኖ ነው የምናስተውለው ፈተናችን ላይ። እነዚህ ወርድ ኦርደሮችን ከማየታችን በፊት ወደ ኋላ ሄዳችሁ የእያንዳንዱ ሰግመንት ወይም ደግሞ የእያንዳንዱን የፈተናውን ክፍል ማየት ይገባችኋል ማለት ነው። የዛሬው ሌሰን 5 ላይ ነው ያለነው። ሌሰን 5 ወርድ ኦርደር ነው። ሌሰን 4 ደግሞ የነበረው ዲያሎግ ፓርት ነበረ ማለት ነው። ፎከስ አድርገን የነበረው ከዛ በፊትም የነበሩት ቮካቡላሪዎች ነበሩ 3 2 እና 1 ደግሞ ከሪዲንግ ኮምፕሬሽን ጋር የተገናኙ በጣም ኢን ዲቴል ያየንባቸው የተለያዩ ኤክሰርሳይሶችንም የተመለከትንባቸው ነበሩ ማለት ነው። አሁንም ዛሬ እንግዲህ በምንነጋገርበት ሰዓት ላይ ከ2005 እስከ 2015 ድረስ ያሉትን ፈተናዎች ፎከስ አድርገን ግን 16 እና 17 ላይ ያሉት ፈተናዎችንም ጭምር አካትቼ ወይም ደግሞ አንድ ላይ መርጅ አድርጌ ኮንተንታቸው ከየትኛው ይበዛል የሚለውን ሰብሰብ አድርጌ ያመጣውላችሁና የቱ ጋር ፎከስ ማድረግ እንዳለባችሁ በደንብ አትኩሮት ሰጣችሁ እንድታዩት የምፈልገው ጉዳይ ነው ማለት ነው። በተለይ ደግሞ ከ2013 ጀምሮ ከኮሮና ካለቀ ጀምሮ እስከ 2017 ድረስ ያሉትን የአራት ዓመት ፈተናዎችን በደንብ ሰብሰብ አድርጌ መርጅ አድርጌ አምጥቼላችኋለሁ። እሱን በደንብ በትኩረትና ልብ ብላችሁ እንድትመለከቱ ስለምፈልግም ጭምር ይሄ ቪዲዮ ስትራቴጂዎችን ቲፖችን አንድ ላይ ስለሚሰጣችሁ አብረን እስከ መጨረሻው ድረስ እንድትቆዩ ጋብዛችኋለሁ። በመጀመሪያ ደረጃ ሴንቴንስ ኮንስትራክሽን ማለት ምን ማለት ነው? ወይም ደግሞ በሌላ አባባሉ ወይም ደግሞ ፈተና ላይ ምን ተብሎ የሚመጣው ወርድ ኦርደር ተብሎ የሚመጣልን ምን ለማለት ተፈልጎ ነው ከተባለ እነዚህ በአጭሩ ኤግዛም ታይፑ ስክራምብል ሴንቴንሶች ናቸው። ወርዶች ወይም ደግሞ ቃላቶች እዚህ ጋር ፒክቸሩ ላይ እንደምትመለከቱት ዝብርቅ ብለው ያሉ የተቀመጡ ሆነው ግን ምንድነው እነዛን ምንድነው ሪአሬንጅ የማድረግ ጉዳይ ሆኖ ነው በዋነኝነት የምንሰራው። እኛ በዋነኝነት ፍሪኩዌንትሊ አፐርድ ኩዌስችን ታይፖችን እና ስትራቴጂዎችን አንድ ላይ የማሳያችሁ ይሆናል። ይህም ማለት ምን ማለት ነው? እነዚህ በፈተናው ላይ ከ2013 ጀምሮ እስከ 2017 ድረስ ያሉት በተደጋጋሚ የመጡት እና ከ2005 እስከ 2015 ድረስ ያሉትን በተደጋጋሚ ጊዜ የመጡት የጥያቄ አይነቶች ከሴንቴንስ ኮንስትራክሽን ወይም ደግሞ ወርድ ኦርደር ጋር የተገናኙት እነማን ናቸው የሚባሉትን በደንብ የምናይባቸው ይሆናል ማለት ነው። ስለዚህ ስክራምብልድ ሴንቴንሶች ኦር ደግሞ ወርድ ኦርደር ወይም ደግሞ ሴንቴንስ ኮንስትራክሽን ተብላችሁ ብትጠየቁ ምንም አይነት ልዩነት የለውም። እንደዚህ እንዳለ በአጠቃላይ ተመሳሳይ የሆነ ትርጉምና ተመሳሳይ የሆነ የፈተና ኮንተንት ይዘት ያላቸው ሆኖ እናገኛቸዋለን ማለት ነው። የዛሬው ትምህርታችን በዋነኝነት ስትራቴጂዎች ላይ ወይም ደግሞ ፈተናውን እንዴት በምን አይነት ስትራቴጂ ነው በምን አይነት ዘዴ ነው ማለት ያለብን የሚለውን የምንመለከት ሲሆን ይህም ከምን ጋር በተገናኘ ነው የተዘበራረቁ ስክራምብልድ ሴንቴንሶችን ወይም ደግሞ ስክራምብልድ ወርድን ምን ማድረግ ነው ሪአሬንጅ አድርጎ ወደ ሚኒንግፉል ሴንቴንስ ማምጣት ነው። ስለዚህ how to tackle scrambled sentence questionዎችን በዋነኝነት ፎከስ እናደርጋለን። ሁሉ ጊዜ እንዳትረሱ አደራ የምላችሁ ነገር በእንደዚህ አይነት የጥያቄ ፎርማት ላይ ፓተርኑን ማየት አለብን። ቲፕሶችን ወይም ደግሞ ስትራቴጂዎችን የምንላቸውን ማየት አለብን። እንዲሁም ደግሞ ምሳሌዎችን ከተለያዩ ካለፉት ኤግዛሞችን ወይም ደግሞ from the past questions እና ኤግዛምስ ፕራክቲስ ማድረግ መቻል እንዳለብን እንዳትረሱ። እኔ ይህንን የምሰጣችሁ በየትምህርት ቤታችሁ የተለያዩ አይነት ሞዴሎችን ትፈተናላችሁ። የክፍለ ከተማው ሊሆን ይችላል፣ ሀገር አቀፍ ሊሆን ይችላል፣ እንዲሁም ደግሞ ከተማ አቀፍ ሞዴሎች ትፈተናላችሁ። ይህም በምትፈተኑበት ሰዓት ላይ ሰክሰስፉሊ አቺቭ እንድታደርጉት የሰጧችሁንም ቲፖችና የሰጧችሁንም ስትራቴጂዎች ኢምፕሊመንት እንድታደርጉ ስለሚያግዛችሁም ጭምር ነው። ከዛ በፊት ግን እንደተለመደው አንድ እዚህ ጋር ማየት ያለብን ጉዳይ አለ። እንግሊሽ ተርሚኖሎጂዎች በእያንዳንዱ ቪዲዮ በተቻለ መጠን ተርሚኖሎጂዎችን ማየት ይገባናል። እነዚህ ቮካብላሪዎች እንዳለ ከ2017 እንግሊሽ ፈተና ላይ የወጡ ናቸው። በዋነኝነት ያገለግላችኋል፣ ይጠቅማችኋል፣ እንድትመለከቷቸውም እጋብዛችኋለሁ። ኮምፐልሰሪ የምንለው ምንድን ነው? ሪኳየርድ ባይ ሎው ኦር ማንዳቶሪ አክሽን የሆነ ሰው በህግ ያንን ነገር እንዲያደርግ በሚጠየቅበት ሰዓት ላይ ምንድነው ኮምፐልሰሪ ብለን እንጠራዋለን። የተገደደ ማለት ነው። ሁለተኛ ፕሪስክራይብድ ማለት ምን ማለት ነው? በብዛት ይቺን ቃል አጥራ ስትመጣ ወይም ደግሞ ፕሪስክራይብ ተብላ ስትመጣ ግራ ስለምንጋባበት ነው። ቃሉን ግን ለምደነዋል። ፕሪስክሪፕሽን ይባላል። ፕሪስክሪፕሽን የመድኃኒት ፕሪስክሪፕሽን አላችሁ እንባላለን። ፋርማሲ ስንል ምንድነው ማዘዣ ወይም ደግሞ የታዘዘበት ማለት ነው። ሪኮመንድድ ባይ ኦቶሪቲ በሚመለከተው አካል ወይም ደግሞ ኃላፊነት በተሰጠው አካል ምንድነው የተሰጠ
ሐሳብ የተሰጠ አስተያየት እንዲሁም ደግሞ ኦርደር ፎር ዩዝ ያንን ነገር እንድናደርገው በምንታዘዝበት ሰዓት ላይ ፕሪስክራይብ ተብሎ ይጠራልናል ማለት ነው። ሌላኛው ምንድነው ዲስፐርስስ ማለት ምን ማለት ነው? ስካተርድ ዋይድሊ ከፕሌስ ጋር ሊሆን ይችላል። በብዛትኛ ስካተርድ ፕሌስ ሲባል የተበተነ ነገር እንደሆነ ነገር ነው ምናምን። ሶ ዲስፐርስስ ሲባል ምንድነው? በሰፊው የተበተነ ወይም ደግሞ ተነጥሎ የሚገኝ ሲሆን ስፕሪድ አፓርት ይላል። የተበተነ ይበተናል ማለት ትርጉም ይዞ እናገኛለን ማለት ነው። ኦብሊጋቶሪ ኦር ደግሞ ኦብሊጌሽን በጣም ቀላሉ ቃል ነው። ብዙ ጊዜ ግን ቀለል ያሉ ቃላቶች አንይዛቸውም። በዛም የተነሳ ኦብሊጋቶሪ ማለት ሪኳየርድ ባይ ሩል ስንገደድ መስት ቢ ፐርፎርምድ መደረግ ያለበት ሲሆን ያም ማለት ግዴታን የሚያመለክት ወይም ደግሞ ከግዴታ ጋር የተገናኘ ሆኖ እናገኘዋለን ማለት ነው። አምስተኛው የሚሆነው ዲያግኖሲስ ነው። ዲያግኖሲስ ማለት ምን ማለት ነው? ዲያግኖሲስ ማለት አይደንቲፊኬሽን ኦፍ ዘ ኢልነስ ኦር ደግሞ ኢቫሉዌሽን ኦፍ ኮንዲሽን እንለዋለን። አሰሲንግ ዘ ሲምፕተም የአንድ ነገር በሽታ፣ የአንድ ነገር ችግር፣ የአንድ ነገር መሰናክል ምን ማድረግ ነው? ማወቅ፣ መዘርዘር፣ መመርመር ማለት ነው። በዚህም የተነሳ ምርመራ የሚል አቻ ትርጉም በአማርኛው ይዘንለት መተናል ማለት ነው። ሌላኛው ኮንዘርቬሽን የምንለው ነው። ኮንዘርቬሽን ማለት ምን ማለት ነው? ኮንዘርቬሽን ማለት ኢንቫይሮንመንታል ፕሮቴክሽን ኦር ፕሪዘርቬሽን ኦፍ ኤኒቲንግ ኖት ኦንሊ ኔቸርን ብቻ አይደለም ኤኒቲንግ ማለት ነው። ምንም አይነት ነገር ጥበቃ በሚደረግበት ሰዓት ላይ ኮንዘርቬሽን ተብሎ ይነገራል። ግን ይሄ ጥበቃው የሚደረገው ነገርየው ከተበላሸ ወይም ደግሞ ነገርየው ውድመት ከደረሰበት በኋላ አሁን ለምሳሌ እንመልከት። አንድ ቅርስ ውድመት ከደረሰበት በኋላ ወይም ደግሞ የተፈጥሮ አደጋ ከደረሰበት በኋላ የምናደርግለት እንክብካቤ ኮንዘርቬሽን ይባላል። ከዛ በፊት ግን ወይም ደግሞ አደጋው ከመድረሱ በፊት ግን የሚደረግለት እንክብካቤ ፕሪዘርቬሽን ተብሎ ይነገራል ወይም ደግሞ ይተረጎማል ማለት ነው። ኮምፓሽን ይባላል። ሌላኛው ደግሞ ኮምፓሽን ማለት ምን ማለት ነው? ርህራሄ፣ ሲምፓቲ ፎር ሰፈሪንግ ለአንድ ሰቆቃ ወይም ደግሞ ለአንድ ችግር ወይም ለአንድ ስቃይ ማዘን፣ መጨነቅ፣ የሌሎቹን ስሜት የሌሎችን ህመም እንደራስ አድርጎ መቁጠር ርህራሄ ወይም ደግሞ ኮምፓሽን ተብሎ ይጠራል ማለት። ከዛ በኋላ ኢሉሲቭ የምትባለዋ ምንድናት? ኢሉሲቭ ማለት ዲፊካልት ቱ ፋይንድ ካች ዲፋይን ኦር አቺቭ የማይያዝ የማይጨበጥ ኢሉሲቭ ተብሎ ይጠራል። አንድ ነገር ለማግኘትም I have been in elusive situation በምልበት ሰዓት ላይ I have been elusive situation በማይያዝ በማይጨበጥ አስቸጋሪ ሁኔታ ውስጥ ነበርኩኝ እንደማለት ነገር። በጣም አስቸጋሪ በሚሆንበት ሰዓት ላይ አንድ ነገር elusive ተብሎ ይጠራል። ሰርቬይለንስ የምንለው ታዲያ ምንድነው? የመጨረሻው ሰርቬይለንስ በብለን በምንጠራበት ሰዓት ላይ ሰርቬይለንስ ማለት መከታተያ the act of carefully watching someone or something አንድ ነገር በትኩረትና በጥንቃቄ በምንከታተልበት በምንቆጣጠርበት ሰዓት ላይ ሰርቬይለንስ ይባላል። ስለዚህ ይሄንን መከታተል ወይም ደግሞ መቆጣጠር ብለንም መጥራት እንችላለን። ይሄንን ትርጉም ይዞ እናገኘዋለን። የዛሬው ሌሰን ኦብጀክቲቫችን ጋር በምንመጣበት ሰዓት ላይ እነዚህን ስክራምብል ሴንቴንሶችን ምን አኪዩሬትሊ አሬንጅ ማድረግ ነው ወይም ደግሞ ለነሱ መፍትሄ ማበጀት ዋነኛው ጉዳያችን ሆኖ እናገኛለን። ስለዚህ መልቲ ዳይሜንሽናል ስትራቴጂዎች አሉ። እነሱን በመጠቀም ኢምፕሊመንት በማድረግ ወይም ደግሞ አፕላይ በመተግበር ምን ማድረግ ነው? ትክክለኛውን መልስ ይዞ መምጣት ሌላኛው የትምህርታችን ዓላማ ነው። ከዛ በኋላ ፍጥነታችንን፣ ፍሉዌንሳችንን እንዲሁም ደግሞ ኮንፊደንሳችንን ምን ማድረግ ነው? በፈተና ሰዓት ላይ መጨመር። አሁን የምሰጣችሁን ቲፖች እንደወለ ወዲያው ሪፍሌክሲቭ ሪስፖንስ እንድሰጡ ስለሚያስችላችሁ ጭምር ነው። በተለማመዳችሁበት ሰዓት ላይ በጣም ፍሪኩዌንትሊ ወይም ደግሞ በተደጋጋሚ ተለማምዳችሁ ሪፍሌክሲቭ አክሽን ታሳያላችሁ። ኮንፊደንሳችን ቢልድ ያደርጋል፣ ፍሉዌንሳችን ያሳድጋል፣ እንዲሁም ደግሞ ስፒዳችን አስማች ፖሲብል ቢልድ ያደርግልናል ወይም ደግሞ ቡስት ያደርግልናል። ስለዚህ የሴንቴንስ ስትራክቸር የግራመርና እንዲሁም ደግሞ ያተረጓጎማቸውን በሂል ምን ማድረግ ነው? አንደርስታንድ ማድረግ መረዳት ቁልፉ ጉዳያችን ሆኖ እናገኘዋለን። ስለዚህ የሚሰጡን ስትራቴጂዎች እነዚህ እንዳለ ባጭሩ የሚያሳዩን ይሆናል ማለት ነው። ይህንን ትምህርት ለምን እንማራለን ከተባላችሁ በዋነኝነት ወይም ደግሞ ይህን ቪዲዮ ለምን ሰራልን ካላችሁ ፈተናው በብዛት የኢንትራንስ ኤግዛም ላይ ፍሪኩዌንትሊ አፒር የሚያደርግ ስለሆነ ግራመር ሚኒንግ እንዲሁም ደግሞ የሴንቴንስ ፍሎውንም አንድ ላይ ማካተት ስለሚገባን በምን አይነት መልኩ እንዴት ተብሎ መቼ መመለስ አለበት የሚለው መመለስ ስለሚያስፈልገንም ጭምር ማለት ነው። የሪዲንግ ኮምፕሬሽናችንን የቮካቡላሪ ዴቨሎፕመንት እና የሎጂካል ቲንኪንጋችንን ከፍ የሚያደርግልን የንባብ አረዳዳችንን ስነ ቃል አወጣጥና የስነ ቃል አወቃቀሩ ምን ይመስላል እሱ ብቻ ሳይሆን ትክክለኛው የአረፍተ ነገሩ ፍሰትና የአረፍተ ነገሩ ተግባቦት ምን መምሰል መቻል አለበት። አረፍተ ነገሩ
ስመሰረት ወይም ደግሞ እነዚህ የተበታተኑትን ቃላቶች ስገጣጥማቸው ምን አይነት ትርጉም ነው የሚሰጡት? ያ ትርጉም ይሰጣል ወይስ አይሰጥም የሚለው ወይም ደግሞ ጭንቅላት ይረዳል አይረዳውም የሚለው የምናይበትም ስለሆነ ማለት ነው። ሶ ሪል ላይፍ ሴንቴንስ ስለሆኑ እነዚህ የፎርሜሽን ስኪላችንን ዴቨሎፕ ስለሚያደርጉልን በደንብ ጠቃሚ ሆኖ እናገኛቸዋለን ማለት ነው። እስቲ ወደ ነጥባችን እንምጣ። ዴፊኒሽኑ ጋር በምንመጣበት ሰዓት ላይ ስክራምብልድ ሴንቴንስ ወይም ደግሞ ሴንቴንስ ኮንስትራክሽን የምንለው ምን መሰላችሁ? ወርድስ አር ሚክስድ አፕ፣ ቃላቶቹ ዝብርቅርቅ ብለው ወይም ደግሞ ተደባልቀው የሚመጡ ሲሆኑ የምንሰራው ስራ በዋነኝነት ምን ይሆናል? ሪአሬንጅ ቱ ፎርም ኮሬክት ይላል። ሪአሬንጅ የምናደርገው የምናስተካክለው፣ አንፈጥርም። ኖት ክሬት፣ እዚህ ጋር መርሳት የሌለባቸው ኖት ክሬት፣ አንፈጥርም። ምንድነው የምናደርገው? ከተሰጡን ቮካብላሪዎች ውስጥ ሪአሬንጅ ነው የምናደርገው። ድጋሜ ምን ማድረግ ነው? የማስተካከል ስራ። ፎርማቸው ትክክል ነው ወይ፣ ሰብጀክት ቨርብና ኦብጀክት የሚባለውን በመጠበቅ ትርጉም ይሰጣሉ ወይ የሚሉትን አንድ ላይ ማየትና መመልከት ይገባናል ማለት ነው። ከዛ በኋላ ፈንክሽናል ስኪላችን ጋር ስንመጣ ምንድነው ሎጂካሊ ወይም ደግሞ የአረፍተ ነገሩ ተግባቦት የአረፍተ ነገሩ መዋቅር ትርጉም ይሰጣል ወይ ወይም ደግሞ አንድ ሰው ሲናገር በጣም ሊረዳው በሚችል ቀለል ባለ መዋቅር ነው ወይ የመጣው። ይህም የሰዋሰው አገባቡ ምን ያክል ነው ትክክለኛነቱ፣ እንዲሁም ደግሞ ናቹራል እንግሊሽ ሴንቴንስ ነው ወይ ወይም ደግሞ ቋንቋው የተጠቀመው አረፍተ ነገር ናቹራሊ በተፈጥሮ ትርጉም ሊሰጥ ይችላል ወይም ደግሞ ደመነፍሳችን ሊመልስለትና ሊገባው ይችላል ወይ የሚለው መልስ አንድ ላይ ኮምባይን አድርጎ የሚይዝልን ነው።